አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ። ዛሬ ኢንሻአላህ በአማረ መልኩ ምርጥ የሩዝ አሰራር እናያለን ማለት ነው። ቀለል ያለ ማያደክም ማለት ነው። ኢንሻአላህ ሽንኩርቱን ከትፌ ዘይት ጋር ጠበስ ጠበስ አረኩት ዶሮውን ማለት ነው። ኢንሻአላህ ተወዱታላችሁ። በጣም የሚጥምና የሚጣፍጥ ነው። ሰርታችሁ ሞክሩት ማለት ነው። በእንደዚህ መልኩ እየበሰለልኝ ነው ዶሮዬ ማለት ነው። ከዛ ትንሽዬ ከሙንና ቁንዶ በርበሬ ላው ላይ ይነሳንስበታለሁ ማለት ነው። እንደዚህ በጣም ነው የሚያጣፍጠው። ሽታው ምናምን መዓዛው በጣም ደስ ይላል ማለት ነው። ጣዕሙ ራሱ ልነግራችሁ አልችልም ማለት ነው። ቀለል ያለ የማይከብድ የጨጓራ ምናምን የማያቃጥል ያኔ እንደዚህ ያሳምራችሁ ጥብስ ካደረጋችሁት ማለት ነው። ማሻአላህ ማሻአላህ በውስጥ ድረስ ይጋባል። ሪሃቱ በጣም ነው እንትን የሚለው ማለት ነው። ከዛ ሙካባት ማጂ ጨው ጨመርኩኝ ማለት ነው። ከዛ የተፈጨ ነጭ ሽንኩርት ነው ወለባው የተዘጋጀ ነው። እንትንም መስመጣው እኔ ማለት ነው። ከፈለጋችሁ እንትንም ባታድርጉበትም ችግር ባለው ቅመም አስለን የተወሰነ ቅመም ሳይበዛ ማለት ነው። ቀላል ብሎ እንዲበላ ከሙነት እናንተ በትንሿ ማንኪያ አንድ ማድረግ ትችላላችሁ። እኔ ግን ግምቱን ስለማውቀው ዝም ብዬ ተናልኩበት ማለት ነው። ደግሞ ይሄ ሱም የተፈጨ ነጭ ሽንኩርት ማለት ነው። ከዛ እንደዚህ አድርጌ ተሽገጥመዋለሁ። እንደዚህ አሁን ተዋህዶልኛል። ከዛ እንደምታዩት ቲማቲም ከተፍ አድርጌ ጨምሬበታለሁ ላው ላይ ማለት ነው። ከዛ እንደዚህ ውሃው እየፈላ ነው። ጨምሬበታለሁ ውሃ መጠናችሁ ውሃ ታስገባላችሁ። ከድራ የተወሰነ እንደዚህ አጥባቸው በእንደዚህ ቆረጫኔ ኩሳና ካሮት ድንች ከበሰለ በኋላ ማለት ነው። ትንሽ አብሮ እንዲበስል አድርገዋለሁ ሩዙን ከመጨመሬ በፊት ማለት ነው። የተወሰነ ደቂቃ እዚህ እየበሰለልኝ ነው። ትንሽዬ ውሃ ጨምርበታለሁ።
እንዴት እንደመሰለ ዶሮ ራሱ ኢንሻአላህ። ከዛ እንደዚህ ከበሰለልኝ በኋላ ሩዜን አዘጋጅቻለሁ፣ ነክሬዋለሁኝ። እንደዚህ እጨምራለሁ ማለት ነው። ያው በአንድ እጄ ስለሆነ የምቀርጸው ለዛ ነው ያስቀመጥኩ እንደገና። የሚያንሳችሁ ከሆነ ትንሽ የውሃ ጨመር ታደርጋላችሁ ማለት ነው። ከዚህ ላይ ጨዋችሁ ምናምን ተቀማምሱና ጨው ካነሰውም እዚሁ ላይ ማለት ነው። ትንሽ የውሃ ያንሰኛና ትንሽ ውሃ ጨመርኩበት ማለት ነው። ከዛ እንደዚህ እገጥመዋለሁኝ። እንደዚህ ትንሽ እንትን ጨምርበታለሁ። እንዴት ነው ስሙ ጠፋብኝ። ፍልፍል ሮሜ ነው የሚባለው እና ቃሪያም ካላችሁ ቃሪያ ጣል አድርጉበት ማለት ነው። በጣም ነው የምትወዱት። በጣም ነው የሚጣፍጠው። ቀለል ያለ ነው ሲሰሩትም ሲበሉትም ራሱ ማለት ነው። እንደዚህ ትገጥሙታላችሁ መጠጥ እስካለ ድረስ። ከዛ ማሻአላህ ከዛ ቀስ ብዬ ይሄን አነሳዋለሁ ማለት ነው። አሁን ወደ ትሬ ገለብጠዋለሁ ማለት ነው። ማሻአላህ አያችሁ ሲያምር። ሩዙ ራሱ በጣም ረዛዝም ሆኗል ማለት ነው። ይሄ ቲማቲሙን መፍጨት ትችላላችሁ እናንተ። እኔ ግን እንደዚህ ነው የሚወዱት ማለት ነው ሰዎቹ። አያችሁ ሲያምር፣ በጣም ነው የሚጠማው። በጎን ጣሂና እና ደግሞ ዝባዴ ምናምን በእንትን መስራት ትችላላችሁ። አያችሁት? የምር አሰራር በጣም ነው የሚጥመው። ወላሂ እንዴ እንትኑ አይደለም ራሱ ሲበላ በጣም ነው የሚጣፍጠው።